የማዳም ቅመሞች እኛን አሰደቡን፣ የማያልፍላቸው ከንቶች አስባሉን። በመጣላት መንገድ ገንዘቧን በትና ነገ ትመጣለች እኛኑን ልመና ብለዋልኝ። እንግዲህ በቲክቶክ መንደር እኔ አላልኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች እንደምን አላችሁ? ደህና ናችሁ ወይ? እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ውድ ተመልካቾች ትንሽ ያው ጉንፋን ይዞኛል፣ ድምፄ ወፈር ብሏል፣ ይቅርታ አድርጉልኝ ማለት ነው። ስለና አብርሽና ስለና ሩታ ቲክቶክ ላይ በጣም እየቀወጡት ነው። የመዳም ቅመሞች እያሰደባችሁን ነው፣ እየሄዳችሁ እዛ ገንዘብ እየሰጣችሁ ለሀብታም እኛን በግ ብላችሁ የምታሰድቡን ምናምን ብለው ወላይ እርስ በርሳቸው በቲክቶክ ፍልስልስ ብለዋል። እንዲሁም ግጥም ሁላ ተገጥሟል ማለት ነው። እና ያቆምኩበትን የግጥም ርዕስ እስኪ ላንብብላችሁ። ትንሽ ነው፣ እኔ ቀንጨፍ አድርጌ ያመጣሁት ማለት ነው። እና ካቆምኩበት ላይ ልጨርስላችሁ። በጎዳና በሳኡዲ በዱባይ ለዓላማ ወጥታ አሽቃባጭ ሆናለች ለአብርሽ ለሩታ። አያለመታደር ከንቱ የሆናችሁ ከምትወዱት ሀገር ችግር አባሯችሁ። ለሀብታም ከመስጠት ያዙ በኪሳችሁ። ኋላ እንዳይቆጫችሁ ማንም አይረዳችሁ። እኛን አሰደቡን በጅምላ ጭፍጨፋ። ለምን መሰደቤ በማንም ከርፋፋ። ደግሞ ትልቅ ናቸው እድሜ እማይመክራቸው። የአብርሽና ሩታ አጨብጫቢ ናቸው። አለማፈራቸው እነማማ ናቸው። ለነሱ እኔ ያፈርኩላቸው። እያሰባሰቡ ለሩታዬ እያሉ በውሸት ማልቀስን አስተምሪ እያሉ። ልብሱም ተረተበ አይፎኑም አልቀረ ወርቅም ተገዛላት ምንም እንኳ አልቀረ። እውቀትም የላቸው ልክ እንደ በግ ናቸው። እኛም ዝም ብለን እንበላቸው። ገንዘብ ለመበተን ችግር የለባቸው። ለድሃ ቢሰጡት ጽድቅ ያገኙበታል። መስጊድም ቢሰሩ ጽድቅ ያገኙበታል። ቤተ ክርስቲያንም ሁሉም በየእምነቱ ከእምነት ከምትበትኑት ገንዘብ በከንቱ። በነገራችን ላይ ብዙ የተጻፈ እንትን ግጥም አለ፣ ግን እኔ ትንሽ ነው ያመጣሁት ማለት ነው። እና አንዳንዴ ሰርግ ነው የተጠሩት ብዬ ነው የማስበው። የመዳም ቅመሞች ሰርግ ተጠርተዋል፣ አክብሮ ጠርቷቸዋል። እውነት ለመናገር ሰው ሰርግ ተጠርቶ መሄድ አይቻልም? ሰራተኛ ስለሆነ ነው ወይ? አንዳንዴ ሳስበው ሰራተኛ ስለሆነ ነው ወይ ማለት እኔ ሳስበው አረቦች ብቻ ሳይሆን ኢትዮጵያ ውስጥ ያለ ሕዝብም እንዴት ነው የሚመለከተን? ሁሌ ከሰራተኝነት ወጥተን ዘና ማለት አንችልም? ሰርግ ማሄድ አንችልም እንዴ? እስኪ አስቡት ሁላችሁም። ሰርግ ከተጠራችሁ ያው ግድ ነው የሆነ ነገር መውሰድ አለባችሁ። ስጦታ ነገር ተብሎ ተይዞ መሄድ አለበት። እና ምንድነው ችግሩ? በእያንዳንዱ ነገር የመዳም ቅመም መሰደብ የለባትም። እርግጥ ያው ለኛ ብላችሁ ነው። እኔ እንኳን እዚህ ነገር የለሁበትም። ግን አንዳንዶች እህቶቻችን ሂደው ሲዝናኑ ሂደው ሲጫወቱ ለምንድን ነው ጫና የሚፈጠርባቸው? አብርሽ መሻላ ተባረከላ ያኔ አክብሮ እንደው በቃ የሰው ሀገር ስደተኛ ሆነዋል እነዚህ ብሎ እንኳን ልስት ሳያደርግ አክብሮ ጠርቷቸዋል። ከጠራቸው ደግሞ እነሱ የተጠሩበትን እንትን አክብሮ መሄድ ምን ችግር አለው? ሲሄዱ ለሩታም ለሱም ስጦታ ቢሰጡ ችግር አለው? ሰርግ እነ ጽጌ እነ ዳኒ ሮያል ሂደዋል። እነሱ ታዲያ ለምንድን ነው በግ የማይባሉት? እኔ ሊገባኝ አልቻለም ማለት ነው። እና በመዳም ቅመሞች ላይ የሚካሄደው ጆኖሳይድ አፈና ይቁም ነው የምንለው። ፍትህ ለመዳም ቅመሞች። ሰርግ ተጠርተው ሄደው ቢዝናኑ ቢጫወቱ ምንድን ነው ችግሩ? በቃ የሚችሉትን የሚመጥናቸውን ገንዘብ አውጥተው ስጦታ ቢገዙ ችግር አለው ብዬ አላስብም እኔ ማለት ነውና
እስኪ ሁላችሁም በዚህ ቪዲዮ ላይ አስተያየት እና ሀሳባችሁን ግለጹ። እና ቲክቶክ ላይ ያለው ነገር ደግሞ በጣም ነው የሚያስቀው፣ ያዝናናል። እርስ በርስ ይጣላሉ፣ ይጨቃጨቃሉ እስከ መደባደብ ድረስ ማለት ነውና እንደዚህ ደግሞ ጥሩ አይደለም። እና እህቶቻችን በተቻላቸው መጠን ራሳቸውን ኢንጆይ ቢያደርጉ፣ ቢዝናኑ፣ ቢደሰቱ ምንድነው ችግሩ? ሁሌ ከሰራተኝነት አትውጡ ነው ወይስ ምንድነው? ወይስ ከታዋቂ ዩቲዩበር ሰርግ አትሄዱ ነው? እኔ ሊገባኝ አልቻለም። እስኪ ጋይስ አስቡበት። ከዚህ ላይ ምን ትላላችሁ? እኛ መሄድ አንችልም እንዴ? እኔ ብጠራ ሄዳለሁ፣ መሄድ ከፈለኩ ማለት ነው። እኛ ሁሌም ለሰራተኝነት ነው እንዴ ተፈጠር ነው? ሰርግ አትሄዱ ተብለን የምንከለከለው እንዴ? ሁሌ ስታስቡን እኛ ለግርድና ነው እንዴ ተፈጠር ነው? እያንዳንዳችሁ አንዳንዶቻችሁ አላችሁ። እውነቴን ነው የምላችሁ። እነዚህ ልጆች ሂደው ዘፈኑ፣ ጨፈሩሽ፣ መዝናናት የሚባል ነገር የለም ወይ? መዝናናት የሚባል ነገር አለ እኮ። የሰው ልጅ በቃ ዱንያ ነው አትሞላም። እነሱ ሰርተን ወደ ሀገራችን ተለውጠን እንገባለን ብለው ነው የሄዱ ሁላችንም። ግን ሳውዲ ላይ በምንም ያለምንም ማስተካከል በቃ ሁሉ ነገር ሲዘበራረቅባቸው ህይወት አልሞላ ሲል ሲያገቡ ማገቡ ተብለው እህቶቻችን ማሸማቀቅ፣ ሲያገቡ ራሱ ማለት ነው ሲወልዱ አሳድጉልኛል አሉ። ሲወልዱ የሳውዲ ሴቶች መውለድ ነው ስራችሁ የምትሉም አላችሁ። እኔ ከዚህ ሁሉ ነፃ ነኝ፣ ግን ህይወትን ስለማውቃት ነው፣ የስደትን ህይወት ስለማውቃት ነው። እና ምን ለማለት ፈልጌ ነው፣ እህቶቻችን ይዝናኑ፣ ይጫወቱ። ሰርግ ተጠርተዋል፣ እንደ ማንኛውም ሰው ሄደዋል። መስጠት ያለባቸውን ስጦታም አበርክተዋል። በቃ አብረሽም አላስገደዳቸው፣ እነሱም ደግሞ ሳይጠሩ አይደለም የሄዱት ሰርግ እንዴ። እኔ አንዳንዴ ሳስበው ነው ወይስ አብረሽ ታዋቂ ስለሆነ ፌመስ ስለሆነ ከፌመስ ሰርግ ሰራተኛ ገረድ መሄድ የለበትም ብላችሁ ልታስቡ ነው? ራሳችን እንዴት ነው የምታስቡ እናንተ? እንደ ባሪያ ነው እንዴ ሁሌ የምታስቡት? እያንዳንድሽ ይሄንን ግጥም የገጠመችው ላይ በነገራችን ላይ አናዳኛለች። የምሬ ነው የምላችሁ። ራሳችሁን እንደ ባሪያ የምታዩ ሰዎች ካላችሁ ዘው ራሳችሁን ቻሉ። ለምን እንደኔ ያልሆናችሁም? ለምን እንደኔ ጭቁን አልሆናችሁም ብላችሁ ሌላውን ሰው ማሸማቀቅ የለባችሁ እንዴ። ሀገራችን ምን ነው ሰርግ አንጠራራም እንዴ? ሰርግ ሰው ሲዳር አንሄድም እንዴ? ስንሄድ ስጦታ ይዘን አንሄድም እንዴ? ስለዚህ ስደት ላይም ደግሞ ሄደው ምን ችግር አለው? አይምሯቸውን አድሰው ቢመለሱ፣ ሁሌ ከሰራተኝነትና ከባርነት ህይወት ወጣ ብለው አንዳንዴ ከሀገራቸው ልጆች ጋር ተዝናንተው ተጫውተው ከተፈቀደላቸው ለምን ችግር አለው እንዴ? ማዳሞቻቸው ከፈቀደችላቸው ችግር የለውም ብዬ ነው የማስበው። ስለዚህ አንዳንዴም አታብዙት። አሁን ይህን ግጥም የገጠመችው አንዷ የመዳም ሰራተኛ ናት። እና ይህንን ይመስላል ውድ ተመልካቾቼ የዛሬው ቪዲዮ። የተመቻችሁ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ እላለሁ። እና ሁላችሁም ገንዘባችሁን የያዘ አድርጋችሁ ታውቃላችሁ። መቼም ህፃን ልጅ አይደላችሁም፣ ትልቅ ናችሁ። መዝናናት ያለባችሁ ቦታ ላይ ሄዳችሁ መዝናናት ከሀገራችሁ ልጆች ጋር። ቻው።